የአሽከርካሪዎችን መንጃ ፍቃድ ማገድ እንዲቀርና እንዲሁም ደግሞ እየታገዱ እንዲመለሱ በዛሬው ዕለት ውሳኔ ተላልፏል። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን በደንብ ቁጥር 557/2016 ዝርዝር የአፈጻጸም መመሪያ እስኪጸድቅ ድረስ ከትራፊክ አደጋ ውጭ ባሉ ምክንያቶች የአሽከርካሪ ብቃት ማረጋገጫ መንጃ ፍቃድን ማገድ ለጊዜው መቆሙንም ነው ያሳወቀው። ይህ ውሳኔ ታዲያ ደንቡ በአዲስ አበባ ከተማ ብቻ መተግበሩ ፍትሐዊነትም ጥያቄ በማስነሳቱ የተወሰደ እርምጃ መሆኑን ነው እየገለጸ። በዚህ መሰረትም ዝርዝር መመሪያውን ለፍትህ ሚኒስቴር መላኩና በሌሎች ክልሎችም ወጥ የሆነ አሰራር እስኪዘረጋ ድረስ ከዚህ ቀደም በነጥብ ቆይታ የታገዱ እንዲሁም ደግሞ በቀጣይ ሊታገዱ የነበሩ መንጃ ፍቃዶችን ለጊዜው እንዲመለሱና ገደው እንዲቆምም ነው እየተወሰኑ። ሆኖም ግን በደንብ መተላለፍ የገንዘብ ቅጣት ሙሉ በሙሉ እንደጸና እንዲቆይ ባለስልጣን መስሪያ ቤቱ አስታውቋል። ታዲያ ይህ መረጃ መንጃ ፍቃዳቸው በዚህ ጉዳይ ታግዶባቸው የነበሩ ለነሱ እንዲደርስ 5 ጊዜ ኮፒ ሊንክ ሪፖስት ሼር እንድታደርጉልኝ በቅንነት ጠየኳችሁ።